ሰበር መረጃ ተሰምቷል። ለአራት ዓመታት ተኩል በፓርላማ የባህር ዳር ድምጽ የነበሩት ዶክተር ደሳለኝ ጫኔ በመጪው ምርጫ በእጩነት እንደማይወዳደሩ በይፋ አስታውቀዋል። ዶክተሩ ይህንን ውሳኔ የወሰኑት እንደሳቸው ገለጻ ከሆነ ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል ባለመኖሩ ምክንያት ነው ራሴን ያገለልኩት ብለዋል። የሚገርመው ነገር ዶክተር ደሳለኝ በባህር ዳር ወይንም በአዲስ አበባ እንዲወዳደሩ ከአንዳንድ ፓርቲዎች ግብዣ ቀርቦላቸው ነበረ። ሆኖም በአሁኑ ወቅት የአማራ ብሔራዊ ንቅናቄን ወይንም አብን ከሚመሩት አመራሮች ጋር ቅራኔ እንዳላቸው የሚነገርላቸው ዶክተሩ የቀረበላቸውንም ግብዣ አልተቀበሉትም። ዶክተር ደሳለኝ ጫኔ ግን የህዝብ ሐቀኛ ድምጽ ሆኜ አገልግያለሁ በማለት የፓርላማ ቆይታቸውን በዚህም አብቅተዋል። በዚህ 6 ዓመት ውስጥ አንደኛው ሲንጮህ የነበረ ነገር አማራዎች በማንነታቸው እየተለዩ የሚታሰሩበት ሁኔታ መንግስት እንዲያቆምና የታሰሩ ሰዎችም በአስቸኳይ የፍርድ ሂደታቸው ታይቶ እንዲለቀቁ እሱን በተለያየ መንገድ አብዛኛው ኢትዮጵያዊና የአማራ ህዝብ ሲጠይቀው የነበረ ጉዳይ ነው እና እነዚህ የህሊና እስረኞች አንዳንዶቹ ስም መዘርዘር ሁሉንም ስለማልችል ነው ትረዱኛላችሁ ያስባለሁ። አንዳንዶቹ ከ2 ዓመት በላይ ምንም አይነት ውሳኔ ሳይፈረድባቸው ወደ ፍርድ ቤቶች እየተመላለሱ ወደ 2 ዓመት የሚሞላቸው ሰዎች አሉ። ጋዜጠኞች፣ ምሁራን በዛ ዘርፍ አሉ። ብዙዎቹ በነ ዶክተር ወንዶሰን የክስ መዝገብ ውስጥ የተከሰሱ ሰዎችን ማለት ነው። ብዙ ናቸው፣ መጥራት ስለማልችል ነው እያንዳንዱን። ሌላው ደግሞ ከአማራ ክልል ውስጥ ከተፈጠረው ችግር ጋር ተያይዞ በተለይ ካለፈው ከሐምሌ 2015 ዓመተ ምህረት ጀምሮ የታሰሩና በነ ዮሐንስ ቦያለውና ክርስቲያን ታደለ የክስ መዝገብ ስር የሚገኙ ወንድም እህቶቻችን አሉ ማለት ነው እና ያሉበት ሁኔታ ከሞላ ጎደል ቀላል የሚባል ሁኔታ ውስጥ አይደለም ያሉት። በጣም አስቸጋሪና ከባድ ሁኔታ ውስጥ ያለፉ እንደሆነ ግልጽ ነው። አንዳንዶቹ ከፍተኛ ለሆነ የጤና እክሎች ተጋልጠዋል። ከፍተኛ የሆኑ ሕክምናዎች ሁሉ እየተከታተሉ ያሉ እህት ወንድሞቻችን እንዳሉ መረጃው ይኖራቸዋል ብዬ አስባለሁ። ለከፍተኛ እንግልትና ስቃይ ተጋልጸዋል። ከነሱ ለከፍተኛ እንግልትና ስቃይ መጋለጥ በላይ ግን ብዙዎቹ ትዳር አላቸው፣ ቤተሰብ አላቸው፣ ልጆች አላቸው። የብዙዎቹ የታሰሩ ወንድም እህቶቻችን ገቢያቸው ተቋርጧል እና እንግዲህ ቤተሰቦቻቸው ማንም የሚረዳቸው ሰው የለም ማለት ነው እኛ ካልደገፍናቸው። ስለዚህ ብዙዎቹ እነዚህ ወንድሞቻችን የታሰሩት ወንጀል ሰርተው ነው ብዬ አላምንም። የታሰሩት በሚያራምዱት የፖለቲካ አቋምና ለአማራ ሕዝብ በሚያደርጉት እንቅስቃሴ፣ ለአማራ ሕዝብ መብት መከበር በሚያደርጉት ትግል በዛ ባላቸው ተሳትፎ ነው